በሐረሪ ክልል አቦከር ወረዳ ከደሴ ሆቴል እስከ አቦከር ሙጢ ለሚከናወነው የመንገድ ማስፋፊያ ፕሮጀክት ስራ የልማት ተነሺዎች የክልሉ መንግስት ቃል በገባላቸው መሰረት ምትክ የቤት መስሪያ ቦታ መረከባቸውን ገለጹ። የልማት ተነሺዎቹ እንደሚሉት በክልሉ ከደሴ ሆቴል እስከ አቦከር ሙጢ የሚከናወነው የመንገድ ፕሮጀክት ከሚሰጠው ዘርፈ ብዙ ጠቀሜታዎች አንጻር የቀበሌና የግል ይዞታቸውን በፈቃደኝነት በመልቀቅና በማፍረስ ለልማቱ አጋርነታቸውን ማሳየታቸውን ገልጸዋል። የመንገድ ልማት ስራው ለመጪው ትውልድ የሚተላለፍና ለነዋሪዎች ምቹ አካባቢን ለመፍጠር የሚያስችል መሆኑንም የልማት ተነሺዎቹ ጨምረው ገልጸዋል። ከረጅም ጊዜ ጀምሮ የኛ አካባቢ ትኩረት አልተሰጠውም እያልን እናወራ ነበር እና ትኩረት ተሰጥቶ ለልማት ቀላዳምባ መታየቱ ክልላችን ወደ ቀላዳምባ ለልማት መምጣቱ በጣም ትልቅ ደስታ ለትውልድም ለወደፊት ለትውልዱ በቃ ብዙ በር እንደሚከፍት ተስፋ አለን። በመጀመሪያም ደረጃ ስንነሳ በፍቃደኝነትና በፍላጎት ነው። ማንንም አስገድዱን አይደለም። ለልማቱ ስንወያይ በአንድ ጊዜ ያመንን በአረንጓዴ ኤሪያ በአስፋልቱን በማስፋት ልጆች በዛኛው መንገድ ላይ ለመላክ እኮ ስጋት ውስጥ ነበር። ነዛ መኪናና ሰው አንድ ላይ ነበር እየተተራመሰ የሚሄደው። ልማቱ በመምጣቱ በጣም ደስተኛ ነን። በራሳችን ተነሳሽነት ነው ያፈረስነው። አሁን ደግሞ ለፈረሰብን የምትክ ቦታ ስላገኘን በጣም ደስተኞች ነን። በከተማችን በተፈጠረው የልማት መነቃቃትና እድል በዛም ተጠቃሚ በመሆናችን በጣም ደስ ብሎናል። በዛሬው ዕለት የክልሉ መንግስት ያዘጋጀውን ምትክ የመኖሪያ ቤት መስሪያ ቦታ መረከባቸውን የልማት ተነሺዎቹ አረጋግጠዋል። በመሆኑም በተሰጣቸው ምትክ የቤት መስሪያ ቦታ መደሰታቸውን ገልጸው ለክልሉ መንግስት ምስጋናቸውን አቅርበዋል። ያው ክልሉ መንግስት ያለውን ነገር አይቶ መፍትሄ ስለሰጠንና ቶሎ ሴትል አድርገን ተቋቁመን ወደ ቀደመ ህይወታችን እንድንል ይሄን ነገር በማመቻቸቱ ትልቅ ምስጋና ይገባዋል። የክልላችን መንግስት ትኩረት ሰጥቶ ለኛ ልዋጭ መሬት በመስጠቱ በጣም ደስታ ተሰምቶናል። በጣም ተደስቼ ስቀበል ስጨፍር ነበር። ምክንያቱም የውሸት የሚመስላቸው ብዙ አካሎች ነበሩ። ውሸት ነው የሚል ሰው ነበር። አይሰጧችሁም እንዲሁ ላረጋጓችሁ ነው የሚባል ነገር ነበር። ዛሬ ግን ይሄው በአዋጅ በይፋ ተሰጥቶናል። ስለዚህ መንግስታችንን እናመሰግናለን። ምክንያቱም ከቀበሌ ቤት ነው ወደ ግል ይዞታ ቤት የመጣ ነው። እንደዚህ የሚሰጠን አልመሰለም። ተነስተን የምንጣል ነበር የመሰለን። ቦታም የሚሰጠን አልመሰለም ነበር። ከቀበሌ ቤት ተነስተን የግል ቦታ ማግኘት እኮ በራሱ ትልቅ ነገር ነው። ስለተደረገልን እድል ሁሉ ክልላችንን እናመሰግናለን። ኑሩልን። ከአካባቢው የተነሳው የማህበረሰብ ማህበራዊ ትስስሩ እንዳይል ሁሉም በአንድ አካባቢ መስፈሩ ያ ቀጣይነት እንዲኖረው መመቻቸቱ ትልቅ እድል ነው ብዬ አስባለሁ። የክልሉ መንግስት በጣም ነው የምናመሰግነው። ምክንያቱም እንዲሁ አልቀረንም፣ እንዲሁ ወተን አልቀረንም። በፈረሰብን ቦታ ላይ ምትክ ቦታ ሰጥቶናል። እንደዚህ በዚህ ባጭር ጊዜ እዚህ ደረጃ ይደርሳል የሚልም ግምት በእኛም ሆነ በሌሎች ዘንዳ አልነበረም። የክልላችን መንግስት በአሁኑ ሰዓት ጥሩ ተነሳሽነትና እንቅስቃሴ እያደረገ ነው። በዚሁ ይቀጥል። ከዚህ ቀደም ምትክ የመኖሪያ ቤት መስሪያ ቦታ እንደማይሰጠን ሲሰራጩ በነበሩ የተሳሳቱ መረጃዎች ሐሳብ ገብቶን ነበር ያሉት የልማት ተነሺዎቹ፣ አሁን ግን የክልሉ መንግስት የዜጎችን መብትና ጥቅምን ማዕከል ያደረገ ልማት እያከናወነ ስለመሆኑ ለመረዳት ችለናል ብለዋል። የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ አቶ ረይስ ዩሱፍ በክልሉ ከደሴ ሆቴል እስከ አቦከር ሙጢ ለሚከናወነው የመንገድ ልማት 50 የቀበሌና 24 የግል ይዞታ ለነበራቸው የልማት ተነሺዎች ምትክ የመኖሪያ ቤት መስሪያ ቦታ መሰጠቱን ገልጸዋል። ካሁን በፊት አሁን ለምሳሌ ለቀበሌ ቤቶች ቦታ አይሰጥም፣ የኪራይ ክፍያ ነበር የሚሰጠው። ግን ከብልጽግና ሀሳቤ ጋር ተያይዞ ሰው ተኮር የሆኑ አሰራሮችን የልማት ስራዎችን መስራት እንዳለብን በተቀመጠው አቅጣጫ መሰረት የቀበሌ ቤቶችም የይዞታ ባለቤት እንዲሆኑ የማስቻል ስራዎችን ነው የተሰራው ማለት ነው። እዚህ ጋር ተያይዞ ለ50 ያህል የቀበሌ ቤቶችን ዛሬ ርክብ እየተደረገ ነው የሚገኘው። ከዛ ውጪ የግል ይዞታዎችም ወደ 24 ይዞታዎችን እንዳያገኙ ተደርጓል። በሚቀጥሉት 2 ቀናት ውስጥ ለቀሩት 29 የቀበሌና 9 የግል ይዞታ የልማት ተነሺዎች የቤት መስሪያ ቦታ እንደሚሰጣቸውም ጠቁመዋል። የመኖሪያ ቤት መስሪያ ቦታው የልማት ተነሺዎችን ማህበራዊ መስተጋብርን ባስጠበቀ መልኩ መዘጋጀቱንም አቶ ረይስ ተናግረዋል። እንደምታዩት ያው የመሬት ዝግጅቱ እንደቀጠለ ነው። ከዚህ ጋር ተያይዞ በ2-3 ቀን ውስጥ ደግሞ ቀሪ ይዞታዎችን የቀበሌ ይዞታዎችን ወደ 29 የቀበሌ ይዞታዎችንና
የግሎችም ወደ 9 ያህል ይቀራሉ። እነሱንም የማስረከብ ስራ እስከ እሁድ ባለው ጊዜ ውስጥ ይቀጥላል ማለት ነው። በክልሉ ከተማ ልማትና ኮንስትራክሽን ቢሮ የመሬት ልማትና ማኔጅመንት ባለስልጣን ኃላፊ አቶ ጁኔድ ኑረዲን በበኩላቸው ምትክ መሬት ለተሰጣቸው የልማት ተነሺዎች በቀጣይ ሳምንት የግንባታ ፍቃድ እንደሚሰጣቸው ገልጸዋል። በክልሉ በ2018 በጀት ዓመት ለመኖሪያ ቤት መስሪያ 6 ሄክታር የሚሆን የመሬት ዝግጅት መደረጉንም አቶ ጁኔድ ጠቁመዋል።